አናሊሲስ ይሰራል። ማንም ሰው ምን ለማለት ተፈልጎ ነው ይሄ ሄደው እያንዳንዱ ነገር ያለው እንኳን አይደለም እዚህ ድዋይም ሄዶ ያስጠይቃል። አሁን ባለ ህግ ላይ የሰዎችን በዚህ አይነት መንገድ አድርጎ ማድረግ በሰው ሀገር ላይ ስር የሚያገናኛት ነገር በዚች ልጅ ጉዳይ ነው አይደለ? በዚች ልጅ ላይ ጉዳይ ከሆነ እዛ ሀገሯ ላይ ገብቷል። እዛ ሀገር ላይ መጨረስ ትችላለች። ገና ልጅቷ ራሷ እንትን ውስጥ መረጋጋት ውስጥ ናት ያለችው። ስለዚህ ደግሞ እኔ ጋር ደግሞ መጣ በእኔ በኩል ባለ ፕሮግራም ላይ ከእሷ ጋር ሊያስኬድን የሚችል ነገር ምንም ነገር የለም። ስለዚህ የሚያገናኝንም በምንም ነገር ስለሌለ እንደ ማንኛውም ተቋም ድርጅት ስለሆነ ይች ልጅ መጥቻ ያለው ጎበኛ ያለው ብትል እንደ ማንኛውም ይሄ የህዝብ ቤት ነው፣ ክፍት ነው። ከዛ ግን ፐርሰናል ከኔ ጋር የሚያገናኛት ነገር ደግሞ ምንም ነገር የላትም። ስለዚህ ኦንሊ ቲንግ ይሄ ነው የነበረው ነገር ክሊር እንዲሆንና እንድታቂው ነው። ሰዎች እኮ አይ በቃ ይሄ ነገር ልክ አልነበርሽም፣ ጥፋተኛ ነው፣ አሁንም ቲፎዞ ይዞ መጥቶ ተደውሎበት ነው። ይኸውልሽ ሀቢባዬ እኔ እሱ እንደዚህ ምርር አድርጎ በእኔ ጉዳይ እንደዚህ የሚለው እኔ አንድም ቀን ወላሂ ፎቶውን ለጥፍ ያላቅም እንትን ሳውራም የነበረው ሳውዲ ባለው ኮሚቴ ላይ ነበር ሳውራ የነበረው። ይኸውልሽ አንቺ ስም እስካልጠራሽ ድረስ ስም ሳትጠሪ እስካወራሽ ድረስ ያሁ ነገር አንቺን አያስጠይቅሽም። ግን አንድ ስለ እሱ ፐርሰናል ምንድን ያልሽው ፎቶ ለጠፈሽም ስሙን እየጠራሽም የተናገርሽው ቪዲዮ እኮ አለ ቅድም የከፈተው። ሜቢ አንቺ ከዩቱብሽ ላይ ፕራይቬት ስላደረግሽው ይሆናል እሱን ረስተሽው ስምክን ጠርቼ ፎቶ ክለጥፌ ቪዲዮ ሰርቼ አላቅም ያልሽው ማሬ ረስተሽው ነው ወይ ደልተሽዋል ከዩቱብ ቻናልሽ ላይ ቪዲዮውን? ዩቱብ ላይ ጠፍቷል፣ ከዩቱብ ላይ ጠፍቷል ቪዲዮ። ያ ቪዲዮ የመጀመሪያ ላይ ያየመን ዩቱብ ላይ የልጅቷንም ፎቶ አድርጋ ይሄ ይችል ልጅ ነው እንደዚህ የተናገረው ብላ እዚህ ጋር ደግሞ የኔን ፎቶ አድርጋ ወንድም ብላ ቪዲዮን ማብራት ይችላለሁ። አሁን የስሙን አልጠራሁም። በነገራችን ላይ ይሄ ለእኔ ነው የተሰራው ብሎ እሱ ቪዲዮውን ያዘው እንጂ እኔ በዛ ቪዲዮ ላይ ስም መጥራት እኮ አያስፈልግም። ወንድም ካልዳ አይልም እንዴ? ወንድም ቪዲዮ እኔ አበራዋለሁ፣ ፐብሊክ አደርገዋለሁ እናት ብለሽ ያቺ ልጅ መርየም ስሟ ትክክል ናት። ሄዳ ልጅ ይዛ ሄዳ ብለሽ የተናገርሽው ላይ እኮ ኦልሬዲ ይሄ ታሪክ ሁሉም የሚያውቀው ነው። ሴትዮዋም ወጥታ ውሸቴን ነው ብላ ይቅርታ ጠይቃለች። ራይት ስም መጥራት ሁሉ አያስፈልጋትም። እንኳን ስም ጠርታ ቀርቶ ሀቢባ ስለ እንደዚህ ብሎ ሰው በምልክት ቤቱ እንደዚህ እንግዳ ሲቀበል እርዳታ ውሸት ነው እንደዚህ ብለሽ ካልሽ ምን ያስፈልገዋል? ካሊድ ነው ካሊድ አይደለም ብለሽ እኔ ቤት ላይ መጣ አንድ ሰሞን ሆነሽ በአንድ ሳምንት ውስጥ ሆና ይሄን ካደረገች በኋላ ከሌ ነው ከሌ አይደለም። ታዲያ እኮ ከዛ በኋላ እኮ ምንድነው ስሙ ቲክቶክ ላይ እኮ ተጥለቅልቆ ነበር። ያንን ፎቶ እሷ የተናገረችው የምታደርገው ምንድነው በዘዴ ይኸውልሽ ትናገርና ፎቶ ለምሳሌ ስለ ህንፃ ተናገረች አይደል? ፎቅ ለምሳሌ አፓርትመንት ከኮሚቴው ውስጥ አፓርትመንት ማን ነው የሚሰራው? አቧሚራ ነው አይደለ? አፓርትመንት እየሰሩ በእሷ ገንዘብ እንደዚህ ሊያደርጉ ሊካፕቱ ምናምን ትልና ትሰራለች አይደል? ያንን ፎቶ ላይ ሰዎች ፎቶ ለጥፈው በዚህ ሁሉ እኮ ይኸውልሽ ና ወንድም ሰዎች ፎቶ መለጠፋቸው እሷን አያስጠይቃትም። እነሱ ያን ነው ብለው ከተረዱ ገባ ለዛ ነገር ሰድባ ለሰዳቢን የሰጠችን ነው። ይሄን ነገር ደግሞ ከይ እንዲህ ብለሽ ስትይ ያን እንዲህ ብሎ ተቆራርጦ ያለ ቪዲዮ እንዴት ነው አንቺ ሀቡ የላክሽልኝን እሷ ተውረድ ብሎ የተሰራውን ቪዲዮ የአንቺን ቪዲዮ ቀጥለው እንዴት አድርገው ነው የሰሩት? አሁን እንግዲህ እኔና አንቺ ማንነጋገር ሰው መለያየተናል እኮ ግን ይኸውልህ እሷ ኃላፊነት የምትወስደው እሷ ከእሷ አፍ ስለመወጣው እንጂ ሰዎች ጋር ሲደርስ እነሱ የከሌን ፎቶ ቢለጥፉ የከሌን ይሄ የእሷ ችግር አለን። የእሷ ችግር ኦልሬዲ አንተን ፐርሰናሊ አታክ ያደረገችበት ቪዲዮ እኔ አሁን ፋሲካን አጥፍተሻል የምለው አንተን ፐርሰናሊ አታክ ያደረገችበት ቪዲዮ ያቺ ሴትዮ ትክክል ናት ያለችው ቪዲዮ ትክክል ለመሆኗ ማስረጃ አቅርቢልን እና እኛም ትክክልነቷን እንመንስል። ምንም ማስረጃ የለኝም ዝም ብዬ ነው ላይክ በቃ ከምን ተነስተሽ ይሄ ነው ስለዚህ ቆይ ማስረጃሽ ምንድን ነው ስላት ቤቱ ሄጄ መጥቶ ስላላጫወተኛው አንተ ደግሞ የሴቶች ክፍል ነው እንዴት የሴቶች ክፍል እገባለሁ ብለሃል። በቂ መልስ ሰጥተኸናል። ስለዚህ እሷ ደግሞ ያለ ማስረጃ ስለሰራችው ያንን ቪዲዮ አንተን ፐርሰናሊ አታክ ስላደረገችው ያ ነው ጥፋቷ እንጂ በተረፈ ስለ ኮሚቴው
አንተን ብቻ አይደለም እዛ ጋር ያልጠሩኝም ያለችው ህዝብ ነው። አልጠሩኝም ለምን አልተጠራችሁም ፋሲካ ያለው ህዝብ ነው። ለምን የፋሲካን ክሬዲት ትበላላችሁ ብሎ የጠየቃቸው ህዝብ ነው። እኔ አይደለሁም። እኔ ምስጋና ፈልጌ አይደለም ብላለች። ህዝብ ነው እኔ እንድመሰገን የፈለገው ብላለች። ስለዚህ አንተ ብቻህን አይደለም። ለዚህ በነገራችን ላይ ሀቡ አሁን እንደዚህ ይሄ ከሆነ ቆይሽ ዩቲዩብ ላይ ገብታ ምንድን ነው መሰለሽ መቀስቀሻ ነው የምትሰራው። ሺዝ በደንብ ፕሮፌሽናል ናት። አሁን ትገባና ቪዲዮ ላይ የራሷ ዩቲዩብ ላይ ለምሳሌ ከባለቤቷ ጋር ነው ቪዲዮ ምናምን ታወራለች። እንትን ግን አንደኛ እኔ መሆን አይመስልህም? እንደዚህ የምቀበል አይመስልህም? ግን ሁሉ ነገር ካላህ ነው። እኔ ተጠርቼ እንዲህ ባልሄድም ምናምን የሚል ይሄ የተበዳይነት ቪዲዮዎች ትሰራለች። ምንም እኮ እንዲህ አልተመሰገንኩም ያንን ይለቁታል። ከዛ ደግሞ አልተናገርኩም ለምትለው እኮ ቅድም የዩቲዩብ ላይ የቲክቶክ ላይ 300 ምናምን ሰዎች ላይቭ ላይ ተቀምጠው የቴሌግራም ላይ ያለ ያንን ነገር ላይ አንድ የላኩልሽ ቪዲዮ ላይ ቁጭ ብለው እሷ እንደተበደለች ተደርጎ ሙሉ ለሙሉ ያንን ቪዲዮ ሲሰሩ ነበር። ያንን ቪዲዮ ላይ ይሄ እንግዲህ ይሄ ቪዲዮ ላይ ይሩላታል የኢትዮጵያ 60 ሚሊዮን ተጠይቃለች እና እባክሽን ማንም ያስጠይቀንም ሆነ ፕሮግራም ተዘጋጅቶ ምስጋና ይደረግላታል፣ ትመሰገናለች ላልከው ነገር ነው። ይሄ አላልኩኝም እኔ ወንድም ካልድ አይደለም ያለው እኔ ነኝ ያልኩት። ለምን እኔ ቤተሰቦቿ የኢትዮጵያ ሕዝብን እናመሰግናለን ስላሉኝ ነው። ራሳቸው የኢትዮጵያ ሕዝብን ሙሉ ማመስገን እንፈልጋለን ላይቭ ላይ ነው ያሉኝ። ምንድነው ራሷ ሌላ አለችሽ እኮ አመስግኝልኝ የዓለም ሕዝብ አለችሽ። ሙሉ የኢትዮጵያ ሕዝብን አመስግኝልኝ ብላኛለች። እንደገና ቤተሰቦቿ ደግሞ ልጃቸው ስትድን ሀሳብ አላቸው የማመስገን ገባሽ? እና ማለት ነው አሁን አንደኛ በሌላ ጉዳይ ክሬዲቱን የምትወስዱ አንደኛ መመስገን ያለብሽ አንቺ ነሽ። እኔም እንደ አንድ ግለሰብ ለምን እዛ ቦታ ላይ ሰላም ብትሆኝና ከኮሚቴዎቹ ጋር ምናምን አብረሻቸው ብትሆኝ ኖሮ በጣም ደስ ይለኝ ነበረ። እነሱም ቢጠሩሽ እና ቦታው ላይ ብትሆኝ ኖሮ አንድ ግለሰብ ወንድም ካልድ ብቻ አይደለም የሚጠየቀው በዚህ ጉዳይ። ሙሉ ኮሚቴዎቹም ሆነ መጠየቅ ካለብኝ ለምን እነሱ አካላት ሊጠሯት ይገባ ነበረ። ለማስተካከል ለዚህም ኃላፊነት ለመውሰድ ነው። ለማስተካከል እንዳጠሯት ያልኩት የከለከልኩት እኔ ቦታ ባለ ፕሮግራም ነው። እነሱ ምንም የሚጠየቁበት መንገድ አንተ ከገስት ከወረድክ በኋላ ለምን አልጠሯትም? ገስት ላይ እኔ የለም በቃ አለቀ ፕሮግራሙ። ገስት ላይ እነዚህ ቤት መግባት አትችልም፣ ከገባች እኔ እወጣለሁ አለ። በሰዓት እሱ ከወጣ በኋላ ለምን አይጠሩሽም? ትግባ ሲል ማለት ነው። ያው ልጅ ተስፍሽ ትግባ ሲል አይ እሷ ከገባች እኔ እወጣለሁ፣ ስለዚህ ፕሮግራሙ እንዳይረበሽ እንትን ብለው ጸጥ አሉ ማለት ነው። በቃ ይሄን ነው። ስለዚህ እኮ ነው ወደ ሌሎች መሄድም አያስፈልግም። የከለከልኳት ፐርሰናል ከኔ ጋር ባደረገችው ስህተት ነው። ያን ስህተቷን አይታ ይቅርታ ጠይቃ ይሄ ነገር እንዲህ ነበር አላወኩም። ለምሳሌ ሳውዲ የነበሩትን ሰዎች ሳላቅ በእናንተ ላይ ለሰራኋቸው ቪዲዮዎች በጣም ይቅርታ ብላ የሀገር ሽማግሌዎች ትልልቅ ነው የሀገሯ ሰዎች ናቸው ይቅርታ ጠይቃለች። እዛው ላይቭ ላይ ሆና መታ ደግሞ እኔን በዚህ ሁሉ መንገድ ለተደረገ ደግሞ ይቅርታም አልጠየቀችም፣ ይሄም አላደረገችም። በቃ አለቀ አይደል? ስለዚህ አሁን አለቀ። አሁንም በዚህ ጉዳይ ላይ ሁሉ 2 ሰዓት 3 ሰዓት ሙሉ ቁጭ አለን። እንደው ክሊር እንዲሆን ስላስፈለገ ነው። ስለዚህ በቃ አለቀ። ከኔ ጋር አዝ እንደ ሙስሊም አፋፎት ሊላ በቃ በምንም መንገድ የሚያገናኘን ነገር ስለሌለ ሀላስ ከኔ ጋር ባለ ነገር ላይ ከላይ ላይ አንስቻለሁ። ምንም ነገር የሚገናኘ ነገር የለም። ኦንሊ እኔ እንዲያደረገ እንዲወጣ እንዲወርድ ብዬ ሌላ ማአት ትልቅ ነገር እኔ እናንተ የተገናኘ ነው በሌላ ኑር ሰቦ ጉዳይ ነበር ያገናኘን ለሌላ ኑር ሰቦ ጉዳይ ነው እንጂ ከዛ በፊት እኔ ሚዲያ ላይ ነው የማውቀው፣ ተገናኝተን አናውቅም። ይሄም ሁሉ የተፈጠረው በሌላ ኑር ሰቦ ምክንያት ነው። ዋናው የእሷ ሀገር መግባት ነው። እኔ እናንተ ከዚህ በኋላ የሚያገናኘንም ነገር አይኖርም። ኖ ፋሲካዬ፣ ከዛ ጉዳይ አልፈሽ እኮ ከሌላ ኑር ሰቦ ጉዳይ አልፈ ማለት ይቻላል። ቪዲዮን ደግመን ብንከፍተው ሰርተሻል ቪዲዮ እና ያ ደግሞ ፐርሰናሊ እሱን ነክተሸዋል። ያ ትክክል ነው ብለሽ ታስቢያለሽ? አንቺ ብትታረቁና ማለት አንቺ ከተሰማሽ ላይክ አንድ ኢትዮጵያዊ ወንድሜ አስቀይሜዋለሁ ብለሽ ካሰብሽ ይቅርታ መጠየቅ
እሺ ችግር ስለ ይቅርታው ችግር የለውም። ግን አንድ ነገር ልጠይቅ ማለት ነው። ሌላ የህዝብ ልጅ ናት። ሌላ ማለት ነው። እኔና ካሊድ ከሌላ ውጪ ወንድም ካሊድ አንዴ ላውራ ሀቢባ ከሌላ ትጨርስ መናገር የምትፈልገውን ትናገር። ወንድም ካሊድ እድል ስጣት። ቴንኪው። እሺ ቀጥይ ፋሲካ። ሌላ የህዝብ ልጅ ናት። ለምሳሌ ያው ካሊድ በሌላ ጉዳይ ላይ ትምጣም አትምጣም የማለት እንትኑ አልነበረውም ብዬ ነው ማስበው፣ እንደኔ ማለት ነው። እና የህዝብ ልጅ ስለሆነች ህዝቡ አለም ነው። እሱ በሰዓቱ ሌላን ሲቀበላት የነበረው በቃ ሙሉ ለሙሉ ሙሉ ወጪዋን ሸፍኖ ሀገር እንዳስገባት አይነት ነው። እዛ ጋር መድረኩ ላይ እሷ ከመጣች እኔ እወጣለሁ ሲል የነበረው ማለት ነው። እና አንቺስ እንደ አንድ ነገር ልንገርሽ፣ አንድስ እሱ ከገባች እወጣለሁ ሲል ኦኬ ውጣና እናስገባታለን የማለት መብት ነበራቸው። ኦኬ ከገባች እወጣለሁ እንጂ አትገባም ብሎ አልደመደመም። እሷ ከገባች እኔ ከገዝተ ወርዳለሁ ነው ያለው አይደል? ብሏል። አትገባም ብሏል። አትገባም ብሏል። ቪዲዮ አለኝ። አትገባም ብሏል። አትገባም ብሎ በሰው ቤት የማዘዝ መብት የለውም። አትገባም ብሎ እሷ ከገባች እኔ ወርዳለሁ ነው የሚለው ቪዲዮ አይደለ? ልክ ነው። በቃ እሷ ከገባች መቀየ እወጣለሁ እኔ ወርዳለሁ ከገዝት። የአንቺ ቪዲዮ ላይ የተሰራው በነገራችን ላይ እንደሱ ነው የሚለው ራሱ አንቺ የሰማሽው ልክ አንቺ ቪዲዮ ዋትሳፕ ላይ ስተላከልኝ ነው። እሷ ከገባች እኔ ወርዳለሁ ነው ያለው። ሰው የቤቱ ባለቤት ኦኬ ውረድ ብሎ እሱ ወርዶ አንቺ መግባት ትችይ ነበር። ታዩ እሱ ወርዳለሁ የማለት መብት አለው። ራይት አትገባም የማለት መብት የለውም። እዚህ ቤት አትገባም የማለት መብት የለውም። በሰው ቤት የማዘዝ መብት የለውም። እኔ ወርዳለሁ የማለት ግን መብት አለው። መውረድ ይችላል። ገባሽ? ስለ ኤርፖርቱ ደግሞ ፍቃድ ወስዶ ነው እሱ ኤርፖርት ውስጥ ድረስ የሚገባው ፍቃድ ወስዶ ነው። ሪስፖንሲቢሊቲ ወስዶ እንደማይቀረጽ ምናምን ሪስፖንሲቢሊቲ ወስዶ ስለሆነ በእኔ ሪስፖንሲቢሊቲ ስለሆነ ይህንን ቦታ የምንገባው በእኔ ኃላፊነት ስለሆነ እኔ ደግሞ እሷ ከመጣች ለዩቱብ ቪዲዮ ትቀርጻለች ብዬ አልፈልግም አልኩኝ አለ። በኢትዮ ቪዲዮ ሌላ ኑር ሰቦ የሆነ በቃ በድብቅ ሀገር እንደምትገባ አይነት ነው ይመስለኛል። መጀመሪያ ግን ደግሞ ቀጥታ ላይቭ ላይ ነበር ሲታይ የነበረው። አይተሽዋል ቪዲዮ ማለት ነው። እኔ የዩቲዩብ የቪዲዮ ሱስም አልነበረብኝም የእውነት ለመናገር። አትቅረጪ የሆነ ቦታ ሰርግ ስትጠሪ የሆነበት ስትጠሪ ለህፃን ቦታ የለንም ካሜራ ክልክል ነው ይባላል። እሱም እዚህ ቦታ ላይ ፋሲካ መቀረጽ አይችልም ማለት ይችል ነበር። በዛ ቪዲዮ ይቅርታ ተታርቃችሁ ነበር እንዴ? ይቅርታ አልታረቃችሁ። መቶ ቪዲዮ እየሰራች ነው እኮ ዩቲዩብ እየሰራች ያንን አቁሚ ተብላ እዛ ሀገሯ ሆና የሚሰራ ቪዲዮ አቁሚ ተብላ ያላቆመች ሴትዮ ኤርፖርት እንዴት ብለሽ ነው ኮንትሮል እሺ ማን ነው ቪዲዮ ስሰራ አንድም ሰው ይሄ ቪዲዮ ትክክል አይደለም፣ የምትሰሪው ቪዲዮ ትክክል አይደለም ማቆም ያለብሽ ያለኝ? እስኪ ማን ነው? እስኪ በአላህ ለእውነት ብለህ አንተ ነህ የሰቦች ናቸው። አቧሚራን ላይፍ ሜስ ሆኑ። አቧሚራን ጥሩት። አቧሚራ ይምጣ። ይኸው ይገባል። እሺ ሼር አቧሚራን ሼር አድርጉለት ይምጣ። አቧሚራ በቃ ላይፉ ሁሉ ምስቅልቅል ብሎ የት ድረስ እንደሄደ የት ነገሮች ችግር ውስጥ እንደገቡ ይኸውልህ፣ በአቧሚራ ጉዳይ እኮ ይኸውልሽ፣ አቧሚራ ያስቆሙሽ ቪዲዮ አቧሚራ ማለት ነው። አቧሚራ እኔ ላይ የተናደደው ኮሚቴዎች በተባለው ላይ እኔ የሰራሁት ቪዲዮ ቆርጠው ወስደው የአቧሚራን ፎቶ ለጥፈው ሪል ስቴት ገነባበት በተባለው ነው። አቧሚራ እዚህ ጋር የኔና ያንተ ጉዳይ እንጂ የአቧሚራ አይደለም። አቧሚራ ለምን ይመጣል? እኔና እሱ እኮ በሰዓቱ ያይቀን ለአንተ ቪዲዮ የሰራው ወይኔ ሌላ አልኩ። ይቅርታ ፋሲካ እያንዳዳምጪ ማሬ። አቧሚራ ያለበት ምክንያት ማንም አቁሚ ቪዲዮሽ የምትሰራቸው ቪዲዮች ስህተት ናቸው አቁሚ ያለኝ አካል የለም ስላልሽ አቧሚራ ብሏታል። ይምጣና ይመስከር ለማለት ፈልጎ ነው። ሶ ጉዳዩ ያንቺና የወንድም ካለድ ስለሆነ ምንም ችግር የለውም። ግን ከአቧሚራ ውጭ ሪል ስቴት ስራ የጀመረ ሰው አለ ከቲም ሌላ ውስጥ? ኧረ ማንም የለም። ኢቨን ልንገርሽ ሀቢባ በጣም አንድ እንደው በግልጽ ልንገርሽ፣ እኔ በጣም አሁን መቼም የሚያሳዝነኝ ራሱ ተስፍሽ ከአቧሚራ ጋር ጀመሩ ይሄን ሪል ስቴት ገና አንድ ቪዲዮ ማስታወቂያ ተሰርቶ እንዲህ ሲያደርጉ አሁንም እንደዛች ልጅ ቤት ሊሰሩ ነው ተብሎ ታስታውሽ ከሆነ ቴዲ ጋ ዮኒ ጋ ያልገቡበት መከራ ውስጥ ያልሄዱበት በዛ ነገር መግለጫ ይስጡ ተብሎ በቃ ያ ነገር ሁሉ ቆመ።
አየሽ ቢዝነሳቸው ምን ያህል አሁን ለአንድ ሰው ካፉ ሲወጣ ቀላል ነገር አደባባይ ከወጣ በኋላ ግን መስመር ይስታል። እኔ እኮ አሁን ነገ ሰሞኑን ታየዋለሽ ሙሉ ለሙሉ አሁን ሰሞኑ እኛ እኔ ታስሬበት የነበረው ነገር እያንዳንዱ በዶክሜንት እያንዳንዱ ነገር ይሄ ሁሉ ዶክሜንት የተዘጋጀ ነው ያለው። ይሄ ነገር በትክክል ምንድን ነው ተብሎ ግን ሚዲያ ምን ያህል አንቺን ሜስ ውስጥ እንደሚከትሽና እንደሚያደርሽ ይሄ ሁሉ የምታየው ዶክሜንት ይሄ ከዚህ ከእንትን ጋር የተገናኘ እንደ ማንኛውም እና እርዳታ የተሰጠን ሂደት ይሄ ሁሉ ዶክሜንት እያለ አንዳንድ ጊዜ ሚዲያ የሚያሳድረው ጫና እንዴት ነገር ውስጥ እንደሚከትሽ ምክንያቱም እስኪጣራ አንድ ስምሽ ከተበላሸ በኋላ ደግሞ በቃ አለቀ፣ ስምሽ ሌላ ቦታ ነው። ያንን አሁን በቅርብ እያንዳንዱ መልስ የምንሰጥበት ነው። የሌላን እኮ በላችሁ ተብለ ቪዲዮ በላችሁ 60 ሚሊዮኑን ብር በላችሁ ተብሎ ተሰርቶ እኮ ያሁሉ የሰራው ሰው ውይ ብለናቸው ነበር ተብሎ ይቅርታ አልተጠየቅም። በዚህ ሁሉ ሂደት ውስጥ ይሄ ሁሉ የተቋሙ እያንዳንዱ ዶክሜንት ይሄ ሁሉ ነገር እያለን አንድ ሰው እንኳን ሊሰማን ገና ዝግጁ አይደለም። በቃ በእውነት እያለሽ ሚዲያ ላይ መውጣት ነው ይሄ ነገር እያንዳንዱ ሰው ክሊር ሲል እንዲህ ነበር እንዲ ለዚህ ነው እንዲ የታሰሩት የነበረ ያለሽ እኔ የፈለገ ሆኖ ይሄንን መተሽ የጎበኘሽው ተቋም የሁሉ ህዝብ ህልም ያለኝ ሰውዬ በ4 እና በ5 ሚሊዮን ብር መኪና የምታለል ሰው ነኝ እንደው ካላበድኩ በስተቀር በቃ እውነቱ ምንድን ነው? ምክንያቱም እያንዳንዱ ነገር ሚዲያ ላይ ሲወጣ አንድ ሰው ላይ የሚገን ነገር አለ። እያንዳንዱ ነገር አለ። በቅርብ ታዩታላችሁ። እያንዳንዱ ነገር ዶክሜንቱ እያንዳንዱ ቪዲዮ ላይ ሲወጣ በቃ ምን ጉድ ነው እስከሚያስብል ድረስ በቃ ቀላል እኮ የሌላ ጉዳይ ላይ እኮ ጥርሷ ወልቋል፣ ማህፀኗ ወጥቷል እንደዚህ ተብሎ ተነግሮ እኮ ሚዲያ ላይ ወጥተን እንዴት ነው የተባለው? አለቀ። ህዝቡ አምና ግንስ አሁን ስትመጣ ይችል ጤነኛ ናት። ግን ማን ነበር ሲወቀስበት የነበረው? ደሴም እንደዛ ነገር ነው። ኢቨን አንቺ እንኳን ሚስሊድ አድርገውሽ ኤምባሲ ሁሉ እንዴት አድርገሽ እናንተ ላይ የሰራው ያን ነው። ስለዚህ አንተ እኔ ላይ ፎከስ አረክ እንጂ ሁሉም በጣም ብዙ ህዝብ ነው የሰራው። ስለሌላው ቪዲዮ ስለሰራሹ ቪዲዮ ነው እኔ እየጠየኩሽ ያለው። ስለዚህ መተሽ ፐርሰናል ቤቴ ላይ አልተንከባከበኝም እግሬን አላጠበኝም ብለሽ የሰራሽው ነገር የዛ ሁሉ ኃላፊነት እንኳን አይደለም ደክሞኝ ቢቻልሽ አንቺ ነሽ ወደ እኔ ሳሎን መተሽ እንዴት ነው ወንድሜ ይሄ ሁሉ ሰው ተሸክመ እግሬን አላጠበኝም የሚል ቪዲዮ ያንዳንዱ ቃል ላይ የውላችሁ አንድ ነገር እግሬን አላጠበኝም የሚል ነገር የለውም። ወንድም ካል ፋሲካ አዎ በቃ ወንድም ካል አንድ በቃ ይሄንን እንተውና አንድ ነገር ልንገርሽ። ሁለታችሁም አዳምጡ። እኛ ትልልቅ ሰዎች ነን አይደለ? እዚህ ጋ ያለ ነው። ለምንድን ነው አንድን ነገር እየደጋገምን ህዝቡም እንዲሰለች የምናደርገው? ፋሲካ ወንድም ካልድ ላይ የሰራሁት ይሄን ቪዲዮ እዚህ ቪዲዮ ላይ አጥፍቻለሁ ብለሽ ህሊናሽ ያስባል አያስብም? ፐርሰናሊ አታክ አድርጌዋለሁ፣ ሰድቤዋለሁ፣ ዲስሪስፔክት አድርጌዋለሁ ብለሽ ታስቢያለሽ አታስቢ? ካሰብሽ ህሊናሽ ካሰበ ከተጸጸትሽ ይቅርታ በይውና ተታረቁ። በተረፈ ግን አንቺ ነሽ ክሬዲቱን የሌላን ጉዳይ የመጀመሪያዋን ክሬዲት የምትወስጂው አንቺ ነሽ። እኔም ህዝቡም ሁሉም ዓለም ይመሰክራል። አንቺ ነሽ ቤተሰቦቿ ቤት ድረስ ሄደሽ የቀረጽሻቸው። የመጀመሪያዋ ወደ ሚዲያ ያመጣሻት ወደ ህዝብ እንዲያውቅ ያደረግሽላት አንቺ ነሽ። አቡ ለሱ ደግሞ ስሜ አቡ ዛሬ ሌላ ሀገሯ እንድትገባ የመጀመሪያዋ ምክንያት አንቺ ነሽ። ይህን እሱ እንዳለ ሆኖ ልንገርሽ አቡ ይሄ ልክ እንዳለ ሆነ። ምክንያቱም እኔ ደግሞ ከሌሎቹ ጋር እንዳልቀያየም እዛ ቦታ ላይ ይሄንን ፍርድ መስጠት አንችልም። ሰው በየራሱ ፍርድ ሰጪ ፈጣሪ ነው። ክሬዲቱን በፈለገ እዚህ ጋር ልንደመድም አንችልም። እዛ ጋር ደግሞ ቁጭ ብሎ 53 ቀን በቲክቶክ ታሪክ እንደቀረጸች ነው ያልነው እኮ ስላሰባሰበምናምን ራሱ ያውቃል ሌላውን። መጀመሪያ ግን ሄዳ ቀርጻ ለህዝብ እንዲያይ የቤተሰቦቿን እንባ የእናትና አባት እንባ ህዝብ እንዲያይ ያደረገችው ቤታቸው ድረስ ሄዳ የቀረጸችው የመጀመሪያዋ እሷ ስለሆነች ህዝቡ የመጀመሪያውን ክሬዲት ለእሷ ይሰጣል። ከዛ ደግሞ ገንዘብ በመሰብሰብ የደከማለ በብዙ ነገር የደከማለ እያንዳንዱ ለሁሉም ያን ደግሞ ክሊር ለማድረግ አቡ አሚራ እኛ ደግሞ የምናውቀው አሁን እኮ ለዚህ እኮ ነው። አየሽ አንዳንድ ሰው እኔ ነኝ አንደኛ ስ እኔ ደግሞ ይሄን ቪዲዮ ነው የምናውቀው። አሲያም በተስፍሽም ሁላችንም የምናውቀው ደግሞ አቡ አሚራን ነው። አሁን ለምሳሌ እንደው ተናገር ካልሽ በቃ ከዛ በኋላ እኔ ነበርኩኝ እኮ ብትይ እንደዛ ነው እንዴ በቃ ውይ በጣም አሪፍ ነው ብለሽ ትግባቢያለሽ እኮ
እኛ እኮ የሰማን ይሄን ነው። እንዴት ከዛ በኋላ እኔ አቡ አሚራ ነኝ ብሎ እኔ ነኝ መጀመሪያ ያወጣኋት ብሎ ቲክቶክ ላይ እኔ ነኝ ያወጣኋት ብሎ ደግሞ አቡ አሚራ ህዝብ ጋር እንዲደርስ አልኩ። አቡ አሚራ ቲክቶክ ላይ፣ ፋሲካ ደግሞ ዩቱብ ላይ። ስለዚህ ብለን አቡ አሚራ የቲክቶክን ክሬዲት እንሰጠዋለን፣ ለፋሲካ ደግሞ የዩቱብን ክሬዲት እንሰጣታለን። እሺ ፋሲካዬ ከፋሲካ ዩቱብ አይቶ አቡ አሚራ ደግሞ ቲክቶክ ላይ ቪዲዮ ሰራ። ስለዚህ ሁለቱንም እናመሰግናቸዋለን። እሺ ፋሲካ ወንድም ካለ በዚህ ቪዲዮ ላይ ስለሰደብሽው ነገር የሚሰማሽ ነገር ካለ ቅርታ መጠየቅ ሊናሽ ከፈቀደው ቅርታ ጠይቂና ታረቁና ወንድምና እህት ናችሁ። ሀቢባዬ እኔ በሰራሁት ቪዲዮ ላይ ምንም አይሰማኝም። በቃ እኔ በሰዓቱ ያየሁት ነገር ተናግሬያለሁ። ወንድም ካለ ከዚህ በኋላ አንደራረስም። አፉ መባባል ካለብን አፉ እንባባላለን እንጂ እኔ ጥፋተኛ ሆኜ ወንድም ካሊድን ይቅርታ እኔ እንጃ። ስለዚህ ሴትዮዋ ያለ ማስረጃ አንዴ ወንድም ካሊድ ጠይቃት እና ከዛ ትናገራለህ። ሴትዮዋ ያለ ማስረጃ ትክክል ናት ላልሽው ነገር ያለ ማስረጃ ትክክል ናት ማለትሽ አይጸጽትሽም? እሷ አሁን ውሸቴን ነው ብላ ይቅርታ ስትጠይቀው በቃ ጥፋተኛ ነኝ፣ ለሱ ጥፋተኛ ነኝ። ወንድም ካሊድ ግን ህዝብ ጉዳይ ላይ እዛ ጋ እንዳትገኝ ብሎ የጥላቻ እንትን ባረገው ነገር ላይ እሱስ አንቺስ ምን ፈረድሽ? እንዳትገኝ ማለቱ እንዳትገኝ ማለቱ እሷ ከገባች እወጣለሁ ማለቱ እንደዛም ነው ያለው። እሷ ጭራሽ ከእናንተ ጋር መምጣት የለባትም ብሎም ለቤተሰቦቿ ባስተላለፈው ነገር አንቺስ እንደ አንድ ሀቢባ ለቤተሰቦቿ አስተላልፏል። ለቤተሰቦቿ እንዳትመጣ ኤርፖርት ነው አዎ ብሏል። እንደዛ ለቤተሰቦቿ እሱንማ እኮ ከመንግስት ፍቃድ ኤርፖርት ውስጥ ድረስ ለመግባት ከመንግስት ፍቃድ የወሰድኩት በራሴ ኃላፊነት ስለሆነ እሷን ደግሞ ስለማላምናት ከመጣች ዩቱብ ላይ ዩቱብ ስለምትቀርጽ እንድትመጣ አልፈልግም አለ። ኦልሬዲ ጸበኛ ስለሆናችሁ እንድትመጣ አልፈልግም አለ። ጸበኛ የሆንሽውን ሰው እንዲመጣ አልፈልግም። እሷ የምትመጣ ከሆነ እዚህ ቦታ ላይ አልገኝም። ኃላፊነት መውሰድ ነው። በአቡ ለምሳሌ አንድ ሰው ኤርፖርት ይሄ የቤትሽን ታሪክ ሁሉ ነው ሜስ የሚያደርግልሽ። እኔ እሷ እንዳትገኝ ብሎ ብዙ ነገር እንትን አለና የሌላ ቤተሰቦች ስጠይቃቸው ያው እሱ እንትን ፈቃደኛ እንዳልሆነ ነው ለእኔ የነገሩኝ። ውስጥ በእሱ እንትን ነው እሱ ሪስክ ወስዶ ነው ውስጥ የሚገባው። አንቺ ግን ውጪ መጠበቅ ትችያለሽ ወይ? የአንቺ ሪስክ ስለማይወስድ ማለት ይችሉ ነበር። እሷ እንኳን መጣች እንኳን ወደ ሀገር ገባች። ቤተሰቦቿ ለምን እንደዛ እንዳላሉ ጠይቀሻቸዋል? ለምን እኔ ኤርፖርት ውስጥ አልገባም ግን ውጭ ጠብቃለሁኝ፣ ውጭ እንድጠብቅ ለምን አልጠራችሁኝም ብለሽ ጠይቀሻቸዋል ቤተሰቦቿን? ለከድር እኔ እኮ ብትነግረኝ ኖሮ እሱ ጨራሽ እንትና ከድር አጠራጣሪ ነው። በደጋግሜ እየጻፍኩለት እያለ እንዴ ለምንድን ነው አቡ አሚራና ምነወር ኮምቦልቻ ኤርፖርት ላይ አየኋቸው፣ ነገ ነው መሰለኝ የምትገባው ከድር ሌላ እንዴ ለምን ትክክለኛውን ነገር አትነግረኝም ስለው አጠራጣሪ ነው፣ ለማክሰኞም እየተባለ ነው አለኝ ማለት ነው። እንዴ ካሊድን ፈርታችሁት ነው እንዴ? እኔ እኮ ማለቴ በቃ ካሊድ እንዳትመጣ እንዳላቸው ወዲያው ገባኝ። ካሊድ ቀድሜ የላኩልሽ ጽሁፍ ማለት ነው። ካሊድን ፈርታችሁት ነው እንዴ? እኔ እኮ ካሊድ ቤት አልመጣም ነበረ፣ ወንድሜ ስላለ ወንድሜ ቤት አርፌ ሌሊት ሰኞ ጠዋት ላይ ኤርፖርት እንደ ማንኛውም ሰው ሌላን መሰለም እንኳን ደህና መጣሽ ማለት እችል ነበር። ለማንኛውም እንኳን እሷ በሰላም ወደ ሀገሯ ገባች ብዬ በዚህ ተለያየን ማለት ነው። ከዛ በኋላ እኔ አሁን ሌላ ካሊድ ፋውንዴሽን ቤት እንዳለች ነው የማውቀው። አዲስ አበባ ላይ አገር መታለችም ምንም አላሉኝም። አናግሪያትን ምንም አለ። ይሄ እኮ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እሱ ሸኝቷታል፣ ኦልሬዲ ይሸኙቷቸዋል፣ ሄደዋል። ያለ መንገራቸው ለአንቺ ደውለው መተናል ቡታጀራ ነ አይደለም። አሁን እኮ አይደለም እኔ ሊሄድም አይደለም። በቃ ምናልባት በስልክ ማውራት ከቻለች እንኳን ደህና መጣች ልላት እንጂ አሁን እኔ ሌላን እንትን ወዳለችበት ሄጄ ብዙ ሰው ያው ቪዲዮ ነው። እኔ በነገራችን ላይ እኔ በሌላ ጉዳይ በምሰራቸው ዩቲዩብ ላይ በምሰራቸው ቪዲዮዎች በጣም ብዙ ገንዘብ የምጠቀም አድርጎ ነው የሳለው ወንድም ጋር በተደጋጋሚ ስለሚ አላሰብኩም። ኧረ ዝም ብለሽ እንደዚያ እኔ ወሬው ወደ ሌላ አደጋ እያመጣብኝ ነው እንጂ እኔ ብትጠቀሚ ዙዙም ብላለች።
አለች እኮ እሷ እንዲሁም ራሷን ሌላ ኑር ሰቦ ሌላ ሰው አትክተች፣ ሌላ ሰው አትክተች። ፋሲካዬ የሌለ ሰው አታንሺ። ዙዙ አሁን እዚህ ጋር ስለሌለች ታያት ማሬ፣ እዚህ ጋር ስላለው ስለ ወንድም ሀቢባዬ እኔ በሌላ ኑር ሰቦ ቪዲዮ ገንዘብ እንደምሰራ በሌላ ኑር ሰቦ ማሬ ይኸውልሽ ውዴ ናት። የሳሉት ተብሎ አይወራም፣ ያሰቡት ተብሎ አይወራም። ሰው ምን እንደሚያስብ ፈጣሪ ብቻ ነው የሚያውቀው። በግምት አይወራም ሚዲያ ላይ ገባሽ? ሚዲያ ላይ የምናወራው ነገር ስትናገር ነበር እኮ ሀቢባዬ፣ የዛ ቀን ስትናገር ነበረ። ይኸውልሽ ስለ ዙዙ የተናገረችው